ውጭ ቤቱ ሲገባ ሌባ ኮሜንት ላይ ሌባ እያላችሁ የምትሉትን ነገር አቁሙ። እናንተ ማታረጉትን የትልቅ ሰው እግር ዝቅ ብሎ ማጠብ፣ ቁስል ያለበትን ሰው እናንተ ማትነኩትን ዝቅ ብሎ የነካን ሰው ውለታው ይሄ ነው ብላችሁ ካሰባችሁ ጭንቅላታችሁ መርምሩ። ለምን አንድ ሰው አይቀርም? እኔማ ድምፅ ሆነላታለሁ እስከ መጨረሻው እውነቱ ንጹህነቱ እስኪረጋገጥልን ድምፅ ሆነላታለሁ። ምክንያቱም ስትኖሩ እውነቱ ነው። በቃ አጥፍቷል በህይወታችን የሚቀብረን ነገር ለሴትም ለወንድም በ32 ጥርስ ታጥሮ በሁለት መንጋጋ ተዘግቶ የተቀመጠ ምላሳችን እንደገና በሁለት እግሮቻችን መሀል ያለ ነገር ሁሉ ጊዜ ታፍኖ ተደብቆ የተቀመጠ ነገር ሲወጣ ቀባሪያችን ነው። አሁንም እናንተ በሰው ላይ የምትዘረጉት ምላሳችሁ ኮመንታተሮች፣ ደጅ የምታወሩ ምን የምትሉ ቀባሪያችሁ በቁም መቀበር ሞት ነው። ሞት እረፍት ነው። ግን በራሳችሁ ምላስ የቁም መቀበሪያችሁን አትቆፍሩ። የማትወጡትን ህይወት እንድትኖሩ አትሆኑ። ለነገሩ ጭንቅላት ሲኖራችሁ ነው ሲጀመር የሚጸጽታችሁ። ምኑ ይጸጽታችኋል? እናንተ ሰላም አለይኩም፣ እንዴት ናችሁ? ሰላም ናችሁ ወይ? ወአለይኩም ሰላም። እንዴት ነው? ሰላም ነው። ይሰማል። ወአለይኩም ሰላም። አልሐምዱሊላህ። ሙኒት ደህና ነሽ? እንዴት ነሽ? ሰላም ማሜ፣ እንዴት ነህ? ደህና ነህ ወይ? ሙኒት የለችም? አለች። አንዳንድ ጊዜ ምን አለ መሰለሽ ሰዎች ኤንጂኦ ላይ ስትሰሪ 120 ሚሊዮን ሰው ማስደሰት አይቻልም። ደግሞ ፐርፌክት የሆነ ሰው የለም። የሚሰራ ሰው ስፔሻሊ ድምጽ ጠፋ ማለት ዳታ ስትረጅ ትንሽም የደረሰው ብሌም ያደርጋል፣ ያቆረፍ። ይህ ሰውዬ ማሻአላህ ሰርቷል። ከ50% በላይ ጥሩ የሰራ ሰው የሚታሰብለት በጥሩ ነው። ትንሽ ነገሮች እንከን በስራ ላይ እንከን አይጠፋም ብሎ ማለት ዘበት ነው። ትላልቅ ኤንጂኦዎች ራሳቸው ስህተት ይሰራሉ። የተሰጠውን ነገር ግን ያው በማስረጃ ነው፣ በሚዲያ ላይ እያየነው ነው። ያው እህታችን ቅድም ስትናገር ጎንበስ ብሎ ትህትናው አይደለም። አበሻ አረብ እኮ ዘግቦለታል። አንዴ አይቻለሁ። አንድ አረብ ስሙን ጠቅሳ ስትናገር ስታመሰግነው ሁሉ አይተናል። አንዳንድ ጊዜ ማመስገን ጥሩ ነው። የሚሰሩ ሰዎች ሊመጣ ይችላል፣ አንዳንድ እንትን ሊመጣ ይችላል። አዲ ነው ይሄ። ብዙም ሰዎች የሚሰሩ ሰዎችን ቀንዳቸውን ትናንሽ ሚስቴካቸውን እየፈለግን መምጣቱ አስፈላጊ አይደለም። ሰው እንዳይሳሳት ከፈለገ መስራት የለበትም፣ ቁጭ ማለት ነው ያለበት ቤቱ። እና ይሄ ሰውዬም ብዙዎቹ በስተታቸው እንደዚህ አይነት ስህተት ተሳስተሃል፣ ይሄንን ነገር አርም ነው እንጂ የሚባለው የሰራውን ትልቁን ስራ ገደል ውስጥ መክተቱ አስፈላጊ አይደለም። አሁን ለምሳሌ ያህል ሙናን እኔ ይህን ስራ ስለሰራሁት ስለማውቀው ነው። እስኪ አሁን ብሌም የሚያደርግ ሰው ኮምፕሌን የሚያደርግ ሰው እስኪ ለአንድ ሰዓት ጀዋዛት ይሄድ፣ ኢሚግሬሽን ይሄድ። የስንቱ ሰው ፊት ነው የሚታየው? የስንቱን ባለስልጣን ፊት ነው የሚታየው? አንድ ጉዳይ ለመጨረስ ወላሂ በጣም ብዙ ነገር ነው የምታየው። ኮምፕሌን የሚያደርግ ሰው ይሄን ነገር ሄዶ አድርጓል ወይ? ላ አላደረገም። የኛ ልጆች ከ50 ኢቭን ሞክረሽላት መንግስት ሪፊውዝ ካደረገው ነገሮች አልሳኩ ካሉ ወደ ማንም ያመጡት ለእርዳታ እጅሽን ዘርግተሽ ጉዳያቸውን ለማስፈጸም ወዲያ ስትይ የነበርሽን ሴትዮ ችግሩ ወደ አንቺ ይመጣል። አልተሳካም። እንግዲህ ከዚህ ሀገር መንግስት ጋር
መንግስት የሷን ፕሮብሌም የሷን ችግር ካልተቀበለው ችግሩን ይዞ የሄደው ወደ መንግስት ያንን ሰውዬ ብሌም ማድረግ አስፈላጊ አይደለም። ቢሆንም ማንም ሰው ፐርፌክት አይደለም። እኔ የምለው ሰዎች እንዲበረቱ እንዲጠነክሩ ካስፈለገ መሐመድ በዚህ በኩል ስህተት ነው ብሎ ስህተቴን ነው እንጂ መንገር ያለበት የሰራሁትን ስራ እንዳለ ገደል የሚከት ከሆነ ሌሎች ልጆች ለስራ የሚያስቡ ልጆችን ራሱ እየገደልናቸው ነው የምንሄደውና ይሄ ነገር ጥንቃቄ ያስፈልገዋል። ሚዲያ ተገኘ ተብሎ ሰውን እንደፈለገ መዘርጠት አስፈላጊ አይደለም። ደግሞ ሰው በራሱ ፕራይቬት የፈለገውን ነገር ቢያደርግም አይመለከተውም። ሰው ኮምፕሌን ማድረግ ብሌም ማድረግ አይችልም። ይሄ ነገር መታረም አለበት። ስፔሻሊ አረብ ሀገር ላይ እንደዚህ አይነት ልጆች ከመታናቸው በጣም አደጋ አለው። በጣም አደጋ አለው። እዚህ የሚመጡ ልጆች ህፃናቶች ናቸው። ቋንቋ አያውቁም። ኢቨን ቋንቋ እንኳን ሄዶ ለማስተርጎም ጊዜውን ሰውቶ እዛ ቦታ ላይ የሚሄዱ ሰዎችን እንዳናጣ በኋላ የልጆችን ችግር እንዳናበዛ ጥንቃቄ ማድረግ አለብን። አንቺም ደግሞ ያው እየሰራሽ ስለሆነ እንደዚህ አይነት ነገር ይመጣል ብለሽ ማሰብ አለብሽ። ከነሱ ጋር አፍላፊ መካፈቱም አስፈላጊ አይደለም። ለሚሰጥሽ እንትን ብዙም መልስ አትስጪ። ይሄ የኛ ባህሪ ስለሆነ አብሽሪ። በዚህ ተናደሽ ስራሽን እንዳታቆሚ፣ እርዳታሽን አታቆሚ ነው የምለው። አመሰግናለሁ። እሺ ማሜ፣ እሺ ነው ወንድም። አሁንም ቢሆን ጋይስ ተጠንቀቁ፣ አንደበታችሁን ጠብቁ፣ አንደበታችሁን ጠብቁ። እኔ ዛሬ ታዝቤ ነው በቃ ወላሂ ታፍኝ ነው አልኩት የትላፈንዳው ብዬ ማለት ነው። ላይቭ ሲገባ ልጁ ስለማን እንደማወራ ማታውቁ፣ ስለ ማስተር አብነት ነው ማወራው። ትንሽ ሞሽ ትልቅ እንቆምለታለን ከጎኑ። ምክንያቱም ትላንትና ሲመጣ ወደዚህ ወደ ቲክቶክ ሚዲያ ወደ ቲክቶክ ሲመጣ ከመጀመሪያው ጀምሮ የምታውቁት ከሆነ ፎሎ አድርጋችሁ ስትከተሉት ወይ እርዳታ ቤቱን ከፍቶ እርዳታ በመሰብሰብ አይደለም፣ አሊያም ደግሞ የወደደ ነበር ሰጥቶት ሲያደርስ የነበረው። ሰርቋል ብላችሁ የምትሉ ከሆነ ይሄ ሁሉ የረዳቸው እናቶች እርግማን እናንተ ላይ ነው የሚወርደው። ያለ እውነታ ያለ የሆነ ነገር ሳይኖራችሁ እየከሰሳችሁት ከሆነ ልጁን ዛሬ ላይቭን ከፍቶ ለመመለስ ስለ ጉዳዩ ለማስረዳት ላይቭን ገብቶ ከፍቶ ላይቭን ሲያወራ ሌባ ብላችሁ ስትጽፉ የነበራችሁ እጃችሁ ይሰበር፣ የጻፋችሁበት እጅ ይሰበር። ሌባ ስትሉት የነበራችሁ ያላ አውሩ አንድ የኦርደር ነው። شو هذا؟ كانسل؟ هذا كله؟ شوف العدو انت خلاص ይቅርታ ኦርደር እያወጣው ነበር።
እነዚህ አዘው እኔ እኮ ባታዙስ ቆይ እኔ በዚህ ዙሪያ አላወራም ብያለሁ።